ሰላም ቀድሞ ፕሪቬንሽን ስለሚፈልግ ከአፍሪካ ዩኒየን ጋር በመሆን የሰላም ጉዞ በአፍሪካ በሚል ወደ 19000 ኪሎ ሜትርን ያቋረጠ 11 ሀገራትን ያዳረሰ የመኪና የሰላም ጉዞ በማድረግ ከህብረተሰቡ ጋር ስለ ሰላም ያስተዋወቀን የተደረገ እግር ለእግር መንገድ ለመንገድ ሄደ የመኪና የሰላም ጉዞ በ2010 አዘጋጅተናል ማለት ነው። በዋናነት አተኩሮ ሲሰራ የነበረው ሀገራዊ ምክክሩ ላይ ነው። ወጣቶች እና ወጣት ተኮር ድርጅቶች እንደ ሲቪል ማህበረሰብ እንግዲህ የተሰጠን ሚና አለ በሀገራዊ ምክክሩ ማለት ነው። ስለዚህ ያንን ለማገዝ ስንሰራ የቆየነው ምንድነው በተለያዩ ፕላትፎርሞች ለምሳሌ ሶሻል ሚዲያ፣ በሚኒስትሪ ሚዲያ፣ ሬዲዮ በመሳሰሉት በቴሌቪዥንም በተለያዩ በተገኙ አጋጣሚዎች ስለ ሀገራዊ ምክክር ማስተማር ወጣቶች ስራ አጥ መሆን ለሰላም ላለመረጋጋት አገሪቷ ትልቅ እንትን አለው። ባህል አንዱ ነገር ነው። ባህል ለባህል መተዋወቅ በራሱ ለሰላም ትልቅ መንገድ ይከፍታል። የዲያሎግ ካልቸር ፕሮሞት ማድረግ አለብን። ናሽናል ዲያሎጉ ኢትስ ፕሮሰስ ነው ማለት ከውጤቱ በላይ ፕሮሰሱን ነው ማገዝ ያለብን የሚል ትልቅ እምነት አለ። ኢትዮጵያ እንደ ኢትዮጵያ ውስጥ የኖረ አብሮነት የኖረ ነው። በብዙ መልኩ ትስስር አለ። ግን ችግር ሲሆን አይቻልም። ወጣቶች በቀላል ሞቲቬሽን ወደ ጦርነት አትግቡ፣ ህይወታችሁን አትጡ የሚለውን መልእክት እናስተላልፋለን ደጋግመን ማለት ነው።